አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሲድራ ቲዩብ ተከታታዮች ዛሬ የሚበልጠውን ይዘናል በሚል ርዕስ አንድ ጠቃሚ ጽሑፍ ይዤላችሁ ቀርብ ያለው እስከ መጨረሻው ድረስ ተከታተሉኝ እያልኩኝ ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ አይርሱ። የሚበልጠውን ይዘናል። በዚች ዱንያ ላይ በኖርኩበት እድሜ ከሰው ልጅ አንጻር ብዙ ነገሮች ሲለዋወጡ አይቻለሁ። ባላሰብኩበት ሁኔታ አስደንጋጭ ነገሮችን ተመልክቻለሁ። ለ15 ዓመታት ያህል ከአልጋው ያልወረደን በሽተኛ አይቻለሁ። ውብ አይኖች የነበራት ኮረዳ በቀኑ በብርሃኑ ብዥ ብሎባት በዚያ ሁለት አይኖቿ ጠፍተው አጋጥሞኛል። ለጥቂት ዓመታት የተለየሁትን ጓደኛዬን አንደበቱ ታስሮ አግኝቼዋለሁ። ሰውነቱ ሙሉ በሙሉ ተሳስሮ ቤት የቀረውንም እንዲሁ። እነኚህ ሁሉ የአላህ ተአምራት ናቸው። ዱንያ ትርኢቷ ማለቂያ የለውም። አላህም እንዳሻው ያረጋታል። ሰው ምንጊዜም ሰው ነው። አንዳንዴ ከልክ በላይ ደስተኛ ይሆናል፣ አንዳንድ ጊዜ ደግሞ ምርር አድርጎ ራሱን ይጠላል። ሁሉም ስሜቶች ልጓም ይፈልጋሉ። ሰከን ማለትና ተረጋግቶ ማሰብን ይሻሉ። ነገር ማሳደርን ይጠይቃሉ። ነገር ሲያድር ይበስላል። የደፈረሰ ውሃም ሲሰክን ይጠራል። ደስታው እውነተኛ ደስታ ስለመሆኑ መጣራት አለበት። ሐዘኑም ተጋኖ እንዳልሆነ መገምገም ይኖርበታል። ካልሆነ በጥድፊያ የሚወሰኑ ውሳኔዎች ጉዳታቸው ያመዝናል፣ አደጋቸውም ይበዛል። ከብዙ መማረር በኋላ ዙሪያዬን ተመለከትኩኝ። ቆም ብዬና ጊዜ ሰጥቼ ዙሪያዬን ቃኘው። በዚህ የሩጫ ዘመን ጊዜ ወስደው ጥቂት ካልቆሙ ልናያቸው የሚገቡ ብዙ ነገራቶች ያመልጡናል። ካልቆምን በስተቀር ብዙ የማይታዩን ነገሮች ይኖራሉና እስቲ ጥቂት እንቁም። እናም ቆሜ ያስተዋልኩኝ። በብዙ የአላህ ጸጋዎች ተከብቤያለሁ። ትልቁ እምነት ነው፣ እስልምና። ብዙ ነገርም ተሰጥቻለሁ። ከዋናው ብንቆጥር ጤና ነው። ታምሜ አላውቅም ማለት እችላለሁ። ብዙ ንብረትም አለኝ። ትልቁ አእምሮ ነው። አእምሮን የተሰጠ ብዙ ነገር ተሰጠ። ሰው አእምሮ ከሌለው ምድር ላይ መገኘቱ ነገር ምንም ትርጉም የለውም። እናም አየሁና አስተባበልን። ካደን እንጂ ብዙ ነገር ተሰጥተናል አልኩኝ። አላስተዋልንም እንጂ የሚበልጠውን ይዘናል አልኩኝ። እንደኔ ሁሉ ነገር አለን። ቀረን የምንለው ቢኖርም የሚበዛው በእጃችን አለ። ትናንሽና ቅርንጫፍ ነገሮችን ሁሉ ባንታደልም ትልቁን ግንዱንና ዋናውን አትርፈናል። ትልቁ ነገር ዲናችን ነው። መሰረታዊ ጉዳይ የቆምንበት እምነት ነው። በጸና መሰረት ላይ ቆመ ሰው አይወድቅም። ዋናው ቁም ነገር ዛሬ በህይወት እያለን ነገም ከሞት በኋላ ሊጠቅመን የሚችል ነገር ነው። እናም ወሳኙን ነገር ይዘናል። በላጩን ሀብት ጨብጠናል። ትልቅ ዕውቀትንም ታደለናል። ወደ መንገዱ ለመራን ጌታ ምስጋና ይገባው። አላህን አውቆ ከመገዛት በላይ ምን ዕውቀት አለ? ከርታታ ነፍሳችን እርካታ የምታገኝበትን ነገር ማወቅ ግዙፍ ዕውቀት ነው። ሰው ሁሉን ነገር ቢያተርፍና ነፍሱን ግን ቢያጎድል ምን ይጠቀማል? ምንም፣ ወላሂ ምንም። ከምድር ሀብት የምንመኘውን ያህል ባንታደልም ወደ ሰማይ ቤት የሚወስደውን መንገድ ይዘናል። አላህ በመንገዱ ላይ ያኑረን፣ ጽናቱንም ይለግሰን። ከዱንያ ጅረቶች ሁሉ ባንጠጣም ምንጩ ላይ ተደላድለናል። እናም ልንደሰት ይገባል። የሚበልጠውን ይዘናልና እናስተውል። ከብዙዎች የሚበልጥ ብዙ ነገር አለን። አላህ ዘንድ ዕውቅና ያለው ብቸኛ ሃይማኖት ኢስላም ነው። የዛሬም ሆነ የነገ ስኬት የሚገኘው በዚህ እምነት ነው። የሚበልጠውን ይዘናል። አምላካችን ከጠማሞችም ሆነ ከተቆጣባቸው ማህበረሰቦች መካከል አላደረገንም። በእርሱ ከሚያጋሩትና ከማይምራቸውም አላደረገንም። ከአጓጉል ፈላስፋዎችም አልመደበንም። በሆነ አጋጣሚ አንድ ሰው እስቲ ምን ተሰጣችሁ ብሎ በጠየቀ ጊዜ ስጦታዎቹን ቆጥሬ ባልዘልቃቸውም መቁጠር ጀመርኩኝ። ከስጦታዎች አንጻር ማስተንተኔ ሲጨምር የረሳኋቸውን ነገሮች አስታወስኩኝ። ያላየኋቸውን ነገሮች አየሁኝ። በቅጽበት ሐሴት ውስጤን ሲወራው ተሰማኝ። እስቲ ሽልማታችሁን ከፍ አድርጋችሁ አሳዩ በተባለ ጊዜ እኔም ደስ አለኝ። ስለ አዛኙ እዝነት አምላኬ አብራርቼ አስረዳኋቸው። መካ ላይ ስለተወለዱት የሰው ጨረቃ አወጋኋቸው። ዓለምን ያበራውን የእስልምናን ፀሐይ ከፍ አድርጌ ያሳያኋቸው። ለካስ ተሞኝተናል። ጤናን የመሰለ ምርጥ ልብስ ለብሰን የሰው ቡትቶ ያምረናል። አላወቅንም እንጂ ትላልቆቹን ሀብቶች ወርሰናል። ለካስ የሚበልጠውን ይዘናል።
የውሸት ሃይማኖቶች በየአካባቢው እንደ አሸን ፈልተዋል። ያስተምሯቸውን በእምነት መርሃቸው ለአእምሮ ለመቀበል የሚቸግሩ ስብስብና አስገራሚ ይዘት ያላቸው ናቸው። በአስተምሯቸውና በእምነት መርሃቸው ለአእምሮ ለመቀበል የሚቸግሩ ስብስብና አስገራሚ ይዘት ያላቸው ናቸው። በብዙ አጋጣሚዎች ላይ ብዙዎች የሚፎክሩበትን አየሁ፣ የሚኩራሩበትን ነገር አስተዋልኩ። ከፈጣሪ ርቀው በፍጡራን ሲመኩ ተመለከትኩ። ምንም ሳይኖራቸው ብዙ እንዳላቸው ሲመጻደቁ ታዘብ። በእገሌ ደስ ይበላችሁ ሲሉም በገዛ ጆሮዬ ሰምቼ ደነገጥኩ። በዚህን ጊዜ እኔም በድርጊቴና በኋላ ቀርነቴ ንቃት በማጣቴና ባለማስተዋሌ አፍሬ ቀና አልኩ። ከዚያም የምን ማፈር፣ የምን ሐዘን፣ የምን መቆራመድ አልኩ። በሉ ቀና ብለን እንቀጥል ወደፊት፣ ከታላቁ ነቢይ ሰለላሁ ዐለይሂ ወሰለም ምልከታ ጋር ወደፊት፣ ከቁርአን ጋር ወደፊት፣ ከኃያሉና የተከበረው አላህ ሱብሓነሁ ወተዓላ ተስፋ ጋር ወደፊት። የችግሮች ሁሉ መፍትሄ እነርሱ ናቸውና፣ የጠራ አስተምህሮ እስልምና ነውና፣ የማይታፈርበት ድንጋጌ ለመረዳት የማይከብድ አስተምህሮ ያለው እሱ ነውና። አላወቅንም እንጂ ከሁሉም የሚያስነቅ ሀብት በእጃችን አለና የሚበልጠውን ከያዝን ምን ያሳስበናል? አዎን የሚበልጠውን ይዘናል። ቁርአናችን ሁሉን መጽሐፎች የሻረ ታላቅ እውነት፣ የላቀ መለኮታዊ ራእይ ነው። ነቢያችን የነቢያት ሁሉ አይነታ ናቸው። እስልምናችን በአላህ ዘንድ ተቀባይነት ያለው ሃይማኖት ነው። እኛ ሙስሊሞች ደግሞ በላጭ ህዝቦች ነን። የሚበልጠው ሁሉ በእኛ እጅ አለ። በእርግጥም አላህ አድሎናል። እናም ዘወትር ደስ ይበለን፣ የሚበልጠውን ይዘናል። ወቢላሂ ተውፊቅ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።